ሁለት ወጣቶች በአንድ ጫካ ውስጥ እየተራመዱ ሳለ አንድ ድልድይ አካባቢ ይደርሳሉ። እናም አንዲት ሞኖክሲት እናት አዛውንት እባካችሁ ልጆቼ ይህንን ወንዝ አሻግሩኝ ብላ ትለምናቸዋለች። አንደኛው ልጅ ይህችን ሴትዮ አዝሎ ያሻግራትና የሚገባት ቦታ ላይ ሲደርሱ ጥለዋት ይሄዳል። በሀገሪቱ ባህል ደግሞ መነኩሴ ሴትን አዝሎ ማሻገር፣ ማሳለፍ፣ መደገፍ ይከለከል ነበርና አብሮት የነበረው ጓደኛው እንዲህ አለው። ረጅም መንገድ ከተጓዘ በኋላ ስለዚያች ሴትዮ ወይም ስለዚያች መነኩሴት እያሰበ እንዲህ አለው፣ አንተ ልጅ ስለምን አዝለህ ተሸክመ አሻገርካት? መነኩሴን መሸከም እንደማይቻል አታውቅምን ብሎ ይጠይቀዋል። ያችን እናት ያችን አዛውንት መነኩሴ አዝሎ ያሻገራት ልጅ እንዲህ ብሎ መለሰለት፣ እኔ እኮ ቅድም እዚያ ጋር አሻገርኳት፣ እዛው ጥያት መንገዴን ቀጠልኩኝ። አንተ ግን እስካሁን ድረስ አለህ፣ አዝለሃት እየዞርክ ነው፣ እየሄድክ ነው ብሎት መለሰለት። ይገርማል። ይሄ ጓደኛው ጥሩ ነገር መስራቱን ሊያስደንቀው ሲገባ፣ መልካም ነገር መስራቱ ሊያስመሰግነው ሲገባ እንዴት ይችን ሴትዮ ተሸክመህ አሻገርካት የሚል ተልካሻ አባባልና ሐሳብ ጠቅሶ ይህንን መናገሩ በጣም ደንቆኛል፣ ገርሞኛል። ደግ መስራቱን ለምን አላሰበም? ደግ ማድረጉ ለምን አላሰበም? ይህች እናት ምርኩዝ ያስፈልጋት ነበር፣ ድጋፍ ያስፈልጋት ነበር፣ የሚያሻግራት ሰው ትፈልግ ነበር። እናንተ የመፍትሄ ሰው ሆናችሁ አሻጋሪ ሆናችሁ ተፈጥራችሁ ሳለ በተልካሻ ምክንያቶችና አባባላቶች እናንተ ደግ ነገር እንዳታደርጉ ስለምን ደካማ ጎኑ ብቻ ታያችሁ? መልካም ነገር ማድረጉ እንዴት አልታየውም ለዚህ ሰው? እናንተ ጥላችሁት ረስታችሁት የመጣችሁትን ነገር እነሱ እየፈለፈሉ እየቆሰቆሱ ደካማ ጎኖቻችሁ ላይ ያተኩራሉ። የምትወድቁባቸውን መንገዶቻችሁ ላይ ያተኩራሉ። እንዴት ወድቆ ባየሁት ይላሉ። ይህ ሰውዬ ያደረገውን መልካም ነገር መረዳት ስለምን አቃተው? ማየት ለምን አቃተው? እኔ እኮ ቅድም እዚያው ወንዙ ዳር እዛው ድልድዩ ጫፍ ላይ ከወዲያኛው ተወዲኛው አሻግሪያት እዛው ትቻት መጥቻለሁ። አንተ ግን አለህ አይደል ይህን ሁሉ ኪሎ ሜትር ተሸክማት እየዞርክ ያለኸው ብሎ መለሰለት። ግን ስለምን መልካምነቱ አልታየውም? ስለምን ደግነቱ አልታየውም? ስለምን ያደረገው በጎ ተግባር አልታየውም? የልቦናው አይኖች እንዴት አልበሩለትም? የሚገርም ነው። የሰው ልጅ መልካም ነገር ሲያደርግም ይነቀፋል፣ ጥሩ ነገር ሲያደርግም ይነቀፋል፣ መጥፎ ሲሰራም ይነቀፋል። የትኛው ላይ ነው ግን በትክክል ሚዛን ላይ ተቀምጦ ትክክል ያልሆነው ለፍርድ ላይ ፍርድ የሚሰጠው? የትኛው ስፍራ ላይ ነው? ሚዛን የሚደፋው ላይም ጥሩ የሆነው ላይም ትችትን ከሰነዘርን ማመስገን ስለምን ተሳነው? ገረመኝ ሳስበው። በጣም ነው ደነቀኝ። ደግ ነገሮች ላይ ትኩረት እንዳታደርጉ ሊያስሯቸው የሚፈልጉ በርካታ ሰዎች አሉ። መልካም ነገር ስታደርጉ ትንንሽ ምክንያቶችን እየፈጠሩ እናንተን የሚያደናቅፉ እናንተን የሚነቅፉ በርካታ ሰዎች አሉ። ግን እመኑኝ፣ አትመልከቷቸው። አሜሪካን ሀገር ውስጥ አንድ በጣም ባለሀብት ነበር። በጣም ሀብታም ከመሆኑ በፊት ይሰራል፣ ይቀጠቅጣል፣ ብረት ነው የሚሰራው። በጣም ይሰራል። ከእለት ወደ እለት ሀብቱ እየጨመረ መጣ። ከእለት ወደ እለት ካፒታሉ እየጨመረ መጣ። በሰዓቱ እንግዲህ በአሜሪካን አገር ውስጥ አለ የተባለ ቁጥር 1 ሚሊዮነር ሆነ። እናም የሀገሪቱ መንግስታትና ካቢኔዎች ስለሱ ተማከሩበት። ይህ ሰው ይሰራል፣ በየዕለቱ ሀብቱ ይጨምራል። የሀብቱ ምንጭ ምንድነው ከበስተጀርባ ያለው? ይጠና ተባለና ጥናት ተካሄደበት። በጣም ጊዜያቸውን ሰውተውበት ጆሮአቸውን ሰውተውበት የሱን ደካማ ጎንና ምን እንዳለ ለማጤን በጣም ተማከሩበት። ከዛ በኋላ ይሰራል እንጂ
ወንጀል የሚባል ነገር አያውቅም። ገንዘቡ በትክክለኛ መንገድ እንደመጣ ደረሱበት። ወንጀል የሚባል ነገር የለም። መጥፎ የሰራው ስራ የለም። ይሰራል፣ ያገኛል፣ ይሰራል፣ ያገኛል፣ ያገኘውን ያጠራቅማል። የሀብት መጠኑ መምጫው መንገዱ ይሄ ብቻ ነው የነበረው እና አንድ ቀን በካቢኔ ተሰበሰቡና ጠሩት። የሀብት ምንጭ ምንድን ነው? እኛ ጀርባህ ይጠና ብለን ብዙ ነገር ፈለግን፣ ብዙ ነገር አሰሰን፣ ብዙ ነገር ጎለጎለን፣ ብዙ ነገር ተጨንቀን ተጠበን ያንተን የሀብት ምንጭ ለማወቅ መምጫውን ለማወቅ ብዙ ፈለግን። ነገር ግን ከበስተጀርባ ምንም አይነት ወንጀል የለም። የሀብት ምንጭ ምንድን ነው ብለው ጠየቁት። እሱ ግን አንድ ነገር መለሰላቸው። እኔ የትኛውንም ሐሳብ ከ5 ሴኮንድ በላይ አልቆይባቸውም አላቸው። ወደ አእምሮ የሚመጡ ሐሳቦች አሉ፣ ከ5 ሴኮንድ በላይ አልቆይባቸውም። ምን ማለቱ እንደሆነ ታውቃላችሁ? እኔ ስራና ስራ ላይ ብቻ ነው ፎከስ የማደርገው። ህይወቴ በስራ የተጠመደ ነው። ኑሮዬ በስራ የተጠመደ ነው። ያልሰራ አይብላ፣ መስራት ነው የሚያስከብር። እዚህ ላይ ብቻ ነው የተጠመድኩት። እናንተ ግን በኔ የስራ ውጤት ተነሳስታችሁ ስኬታማ እንደመሆን ፈንታ ከኔ በስተጀርባ ብዙ ነገር ስትጎለጉሉ ነበር። ሌባ ነው ስትሉ ነበር። ከበስተጀርባ ወንጀል አለ ስትሉ ነበር። ሐሳባችሁ ከ5 ሴኮንድ አይደለም፣ ከ5 ደቂቃ አይደለም፣ 5 ሰዓት አይደለም፣ አመታት ፈጅቶባችኋል። እኔ ግን አንድን ሐሳብ ከ5 ሴኮንድ በላይ አልቆይበትም ያላቸው ነው የሚመስለኝ። በዚህ አባባል ውስጥ ብቻ በእኛ ማንነት እኛ የማናስባቸውን አስበን ጥለን የምንሄዳቸውን የትኛውንም ነገሮቻችንን እነሱ ከኛ በላይ ብዙ ያውጠነጥኑበታል። ሊያውም በተቃራኒው ኔጌቲቭ በሆነው መንገድ ብዙ ያውጠነጥኑበታል። እናንተ ግን ረስታችሁት ሄዳችሁታል። የትናንት መከራችሁን፣ የትናንት ስቃያችሁን፣ የትናንት መራባችሁን፣ የትናንት መጠማታችሁን ዛሬን ለአክሊል ለድል እንደተቀዳጃችሁበት ብቻ እያሰባችሁ ፖዚቲቭ ነገር ብቻ እያሰባችሁ እንዳለፈ ውሃ እንዳለፈ ክረምት መከራችሁን ረስታችሁ ዛሬ በአዲስ ሞቲቬት ሆናችሁ በአዲስ መልክ ጀግናችሁ ወደፊት እየተራመዳችሁ ነው። ነገር ግን አብዛኛው ሰው ዛሬ ለደረሳችሁበት ስኬታችሁ ምንጩን በጀርባውማ መጠናት አለበት፣ ሁኔታው የዚህ ሰውዬ ነገር አላማረኝም፣ መጠናት አለበት፣ መበርበር አለበት እየተባላችሁ አእምሯችን ለምን ይህም ማሰብ ቻለ? ለምን ይህን ብቻ መረዳት ቻለ? ለምን ከዚህ ባሻገር ያለውን ባሻገር ለምን ለመመልከት እንዴት አልቻለም? ግን አታዳምጧቸው። እግሮቻችሁ ወደ መሯችሁ ተጓዙ። የሚያስደስታችሁን ነገር ስሩ። እናንተን ሐሴት የሚያደርጋችሁን ስራ ብቻ ስሩ እና መልካም ነገር አድርጉ። ሁሌም ደስተኛ ሆናችሁ መኖር ከፈለጋችሁ ሰው በፈጠረው አባባል ከመታሰር ወጥታችሁ ኑሯችሁ በመልካም ነገር የታጠረ ይሁን። ሐሳባችሁ በመልካም ነገር የታጠረ ይሁን። ውሏችሁ፣ አካሄዳችሁ፣ አገባባችሁ፣ አወጣጣችሁ በመልካም ነገር ሁሉ የታጠረ ይሁን። እናንተን ይጎዳ የመጣ እናንተን ከመንገዳችሁ ሊያሰናክል የመጣ የትኛውም ሁኔታ ከህይወታችሁ ገለል ይበል። ፎከስ ግን አትስጡት። ለሚመጣባችሁ እንቅፋት ፎከስ አትስጡት። ሰዎች በእናንተ ህይወት ውስጥ ጣልቃ እየገቡ የእናንተን ደካማ ጎን ፍለጋ የእናንተን ትንሿን ስህተት አጉልቶ ለማሳየት የሚጎረጉሩትን ጉርጎራ እናንተ ግን ትኩረት አትስጡት። ዝም ብላችሁ ሄዱ። መንገዳችሁን ቀጥሉ፣ ተጓዙ። ስኬት፣ ደስታ፣ ፍቅር፣ ሰላም ከናንተ ጋር ይሁን። አርአያ ፖድካስትን ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ዛሬ ይሁንላችሁ። ባይ ባይ።